ሰላም 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 ለእናንተ ይሁን የዩቱብ ቤተሰቦቼ እንዴት ናችሁ? ያው እንግዲህ እንዳይረሳ እኔ ሁልጊዜ ከመግቢያዬ ነው የምናገረው ማለት ነው። ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ ውዶቼ፣ አብሶ ማለት ነው። ቪዲዮቼን ደግሞ ፕሊስ ፕሊስ በተቻላችሁ አቅም ቪዲዮቼ የ5 ደቂቃ ቪዲዮ ስለሆነ እየከፈታችሁ ማለት ነው ሰዓቱን አስቆጥሩልኝ ነው የምላችሁ። ያው አሁን ይሄንን ማለት ነው ይሄንን ቪዲዮ ቲክቶክ ላይ ስለምለቀው ቲክቶክ ላይ የምታዩ የቲክቶክ ቤተሰቦቼ መስኪ ዩቲዩብ ቻናል አለኝ፣ እየሄዳችሁ ሰብስክራይብ አድርጉኝ። ያው በፊት ለዩቲዩብ ብዬ ማለት ነው እንዲህ በጎን አድርጌ ነበረ። በትክክል በዛኛው በስልካችን ላይ ባለው ካሜራ እንዲህ በጎን አድርጌ ነበረ የምለው። ብዙም ቪዲዮቹ ጥራት የላቸውም። ካሜራው የናክል ቪዲዮ ማለት ነው ጥራት የለውም። ለዛ ብዬ ነው በቲክቶክ አሁን ቀጥ ያለ ሆኖ በዚህ ግራና ቀኝ ጥቁር እንትን ይኖረዋል። እንግዲህ ያው ቀስ በቀስ አይደለም የምሰለጥነው ውዶቼ፣ ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል። ስለዚህ የቲክቶክን ቤተሰቦቼ እየሄዳችሁ ሰብስክራይብ እና ከምንም በላይ ደግሞ ሰዓቱን ሙሉልኝ። ቪዲዮቼን እንደው እየከፈታችሁ ማለት ነው ሄድ ብላችሁ ደረስ ብላችሁ መለስ ስትሉ ቪዲዮን ከፍታችሁ ስትሄዱ እንትን ይላል ማለት ነው። ራሱ እንትን ብሎ ይዘጋል ማለት ነው። እና ፕሊስ መስኪ ዩቲዩብ ቻናል አለኝ፣ መስኪ የሚል ዩቲዩብ ቻናል አለኝ። ሄዳችሁ ማለት ነው ሰብስክራይብ አድርጉ፣ አበረታቱኝ። በኮሜንትም ያለብኝን ችግር ብትነግሩኝ ደስ ይለኛል ውዶቼ። ደግሞ አበረታቱኝ ሀገሬ ልጆች። እና ሲቀጥል ደግሞ በጣም ማለት አሁን ሀገራችን ላይ ደስ ያለኝ ነገር ያው ችግርም ቢሆን እቃ በምን እንገዛለን ምናምን ማለት ነው እንጂ ፌስታሉ ነገር እኔ በጣም ነው ደስ ያለኝ ማለት ነው። ለምን በሉ ዛኔ ማለት አውቀዋለሁ። ቶልጄ ባደኩበት አካባቢም እንደዚህ ወደ ማል ከተማ መርካቶ ፒያሳ በምንሄድበት ሰዓት እንዲህ ቱቦ ስር ምናምን ላስቲክ ማለት ነው በጣም ቱቦ ምን እየደፈነ በጣም አሪፍ ነው። ያው መንግስታችን አሪፍ ነገር ይዞልን መጥቷል። ግን እንዴት ነው አሁን በወረቀቱ እንዴት ነው አቅማችን ይፈቅዳል? ኢትዮጵያ አሁን እኮ በጣም የገረመኝ ነገር 5,000 ብር ሱቅ ላይ የሸጠ 5,000 ብር ቅጣት። እንግዲህ እኔ እንደሰማሁት ድረስ ማለት ነው። ደግሞ በእጁ ይዞ መንገድ ላይ የታየ ደግሞ 2,000 ብር ማለት ነው የሚቀጡት። ስለዚህ ከዛሬ ነገ አይደለ ቅዳሜ ነገ ነው መሰለኝ። ከነገ ጀምሮ በቃ ካሁን በኋላ በቃ ማለት ነው። ከዛሬ ነው ዛሬው ነገው እንደዛ ነው በቃ ጽድቅ ሆኖ ተጠንቀቁ እንግዲህ። እና ለማንኛውም ደስ ብሎኛል። ደስ ይላል። አሪፍ ነው ማለት ፌስታል እንደነገርኳችሁ ቱቦ ምናምን ይደፋፍናል። ግን ካርቶን ምናምን ያው ጥስጥስ ስለሚል ዝናብን ቢዘንብ ምንም ቢል በጣም አሪፍ ነው። ይሄ ወረቀት ነገር አለ አይደለ? አሁን እዚህ ሀገር እኛ ሞል ውስጥ ምናምን የምንገዛበት ማለት ነው። በጣም አሪፍ ነው። ግን የአቅም ጉዳይ። አሁን እንጀራ በምንድን ነው የምንገዛው? ዳቦ በምንድን ነው የሚገዛው? እኔ እኮ ግራ የገባኝ አሁን እሱ ነው። በወረቀቱ ይቻላል ማለት ነው። እናንተ ያዋጣል። አሁን እኮ ኢትዮጵያ ላይ እነዚህ ወረቀቶች ፋብሪካ ቢከፈት ይሄን እኮ አንዱ ባለሀብት ከፍቷል። ይሄን እኮ አንዱ ባለሀብት ከፍቷል። እና ለማንኛውም በጣም አሪፍ ሆኗል ሀገራችን። እኔ በጣም ነው ደስ ያለኝ ማለት እንደዚህ ሀገራችን ቀስ በቀስ እየጸዳች ምናምን በቃ እንዲህ አሁን ራሱ ጸድታለች። አታውቁትም፣ አብሶ አዲስ አበባ አታውቁትም። የአዲስ አበባ ተወላጆች በጣም ነው ደስ የሚለው የትም አካባቢ። አሁን በዚህ ፌስታል ምክንያት ያው እንደሚያዙና መንገድ ላይ ይዞ የተንቀሳቀሰና ሱቅ ላይም እንግዲህ አባታችን መንግስታችን እንደዚያን ነገር አውጥቷል። አሪፍ ነው። በሀገራችን እንኮራለን። አይቀርም እንደዚህ የሰው ሀገር ላይ እንትን እንዳል አንቀርም። ሀገራችን የእኛ ጊዜ ትንቢል ለልጆቻችን ከኛ በታች ለሚመጡ ደህና ነገር ጥለን እናልፋለን ብዬ እላለሁ። አይቀርም ደግሞ አይደለ? እና ለማንኛውም የዩቱቤን ነገር ውዶቼ አደራ አበረታቱኝ። ውድድ ነው ማረጋችሁ። እንግዲህ እቺ የዩቱባን ነገር አደራ
ሼር አድርጉልኝ፣ ኮሜንት አድርጉልኝ፣ አበረታቱኝ። እሺ አበረታቱኝ። እናንተ ያላበረታታችሁኝ ማን ሊያበረታታኝ ነው? ሼር በማድረግ ኮሜንት እንደዚህ ብታረጊ በማለት በመጻፍ ሰብስክራይብ በማድረግ ቪዲዮ የሚጠቅም ቪዲዮ አይደለም የምለቀው ይገባኛል። ግን እዚህ ሰው ኩሽና ውስጥ ነኝ ሁልጊዜ። የት ወጥቼ ምን ላሳያችሁ? ለዛ ነው። ስለዚህ ወደፊት ደግሞ ጥሩ ነገር በጣም ጥሩ ነገር የምትኮሩብኝ ነገር ማለት ነው ይዤ ስለመመጣ እናንተ ደግሞ እዚህ ጋር እኔ ማበረታታት አለባችሁ እና ያው የቪዲዮውን ነገር ደግሞ እንደዚህ በጎን አድርጌ የማልቀርጽላችሁ ትንሽ ጥራት ስለሌለው ነው። ለዛ ነው የሀገሬ ልጆች። እናንተ ደግሞ በተቻላችሁ አቅም ለጓደኞቻችሁ ሼር በማድረግ ማለት ነው ለቅርብ ጓደኞቻችሁ ደግሞ እየነገራችሁ ቪዲዮዋን አስቆጥሩላት፣ ክፈቱላት እያላችሁ ስወዳችሁ የሀገሬ ልጅ አብሶ የመዳብ ቅመሞች የኔ ጓደኞቼ ናችሁ። እንደዚህ ባንታወቅም የመዳብ ቅመሞች እኔ ጓደኞቼ ናችሁ፣ እህቶቼ ናችሁ እና ስለዚህ እናንተ ደግሞ የበለጠ አበረታቱኝ። በተቻለኝ አቅም እንግዲህ ተፍ ብዬ የለ ደግሞ ሁላችሁም ደግሞ ቲክቶክ እንዳላችሁ ደግሞ ዩቱብ ቻናልም መክፈት አለባችሁ። ቲክቶክ አላችሁ አይደለም? ብዙዎቻችሁ ቲክቶክ አላችሁ። ዩቱብም ከፍታችሁ ለምን 10 ሰብስክራይብ አይኖራችሁም? ለምን 5 አይኖራችሁም? ቀስ በቀስ ነው። ዩቱብ ያው ዋጋ ስለሚያስከፍል ቀስ በቀስ ስለሆነ ሁላችሁም መክፈት አለባችሁ እና እንደዛ ነው የምላችሁ። እኔ ደግሞ ከፍቼ እናንተ ፊት ለፊት መጥቼ እባካችሁን ወገኖቼ አበረታቱኝ ስል ደግሞ አበረታቱኝ። እኔ ሰዓቱ ነው አሁን ጨነቀኝ፣ ሰዓቱ ነው ውዶቼ። ሰብስክራይቡ ነገር ግድ የለም፣ ሰዓቱ ግን እኔ እንጃ፣ እኔ አላቅም። በተቻላችሁ አቅም 3-4 ስልክ ካላችሁ ክፍት አድርጋችሁ ሄድ ብላችሁ ሻይ አድርሳችሁ ስትመለሱ ቪዲዮ ይቆጥረልኛል። የኔ ውዶች ልባችሁ ቅን የሆነ እንደዛ ላችኋለሁ የኔ ውዶች። እና ለማንኛውም ይህንን ይመስላል። አበረታቱኝ። ውድድ ነው ማድረጋችሁ። ያው አሁን ወደ 8 ደቂቃ እየሄድኩ ነው። እንዳይረሳ ሼር፣ ሰብስክራይብ እንዳይረሳ። እወዳችኋለሁ። ሰላም ሁኑልኝ። ቻው። እሺ እና እንደነገርኳችሁ እንግዲህ ሼር እንዳይረሳ።